የተጠበቀው ሆኗል። የተገመተውም በተግባር ተረጋግጧል። በአራቱም የዓለም ማዕዘናት የሚገኙ የቴዎድሮስ ካሳሁን ቴዲ አፍሮ አድናቂዎች የእርሱን ስራ ናፋቂዎች ስራዎቹን እያጣጣሙለት ይገኛሉ። እንደተገመተው ሆነ እንደተጠበቀው በስራዎቹ ሆኖ የተገኘው ቴዎድሮስ ካሳሁን ቴዲ አፍሮ ስለ ስራዎቹ ዝርዝር ጉዳይ ለመግለጽ ሆነ ለማብራራት ጊዜ ቢጠይቅም አሁን ላይ ግን የስራዎቹን እፍታ ለቀመሰና ላጣጣመ እውነትም ወደ ኢትዮጵያዊነት እውነትም ወደ ናፈቅነው አንዳች ነገር እንድንመለስ ያደርገናል ባዮች ተበራክተዋል። ሰላም በያላችሁበት ይሁን ውድ ቤተሰቦቻችን። ይህ ኢትዮ ግሎባል 360 ኒውስ ነው። በዛሬ መረጃ ሰዓታችን ላይ ስለ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበምና እንዲሁም ደግሞ ከዚያ ጋር በተገናኘ ጠቅላይ ሚኒስትር ዶክተር አብይ አህመድ ለርሱ መልስ ይሆናል ብለው ተናግረውታል የተባለውን ጉዳይ እናነሳለን። ከዚህ በተጨማሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የጅማ ትውስታቸው ከቴዎድሮስ ካሳሁን ጋር አስተሳስረው ወደ ስልጣን ከመምጣታቸው በፊት ስለ ጻፉት መጽሐፍ አንዳች ጉዳይ እናነሳለን። ቴዎድሮስ ካሳሁን ብላቴናው ተብሎ የተገለጸበት የጠቅላይ ሚኒስትሩ የመጽሐፍ ገጽን ዛሬ ገለጥ አድርገን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ በአክብሮት ጋበዝን። ወደ ዝርዝሩ ገባን። ዓመታትን ሲናፈቅ የነበረው በብዙ ጉጉት ውስጥ ሆነው በርካታ አድናቂዎቹ ሲጠብቁት የነበረው የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ለሙዚቃ ወዳጆች ከዛሬ 8 ሰዓት ጀምሮ ተለቋል። በርካቶች እንደ ጉድ እየተሻሙ ያጣጣሙት ይገኛሉ። ይህ ሙዚቃ አልበም ከመለቀቁ አስቀድሞ 1.28 ገደማ የነበረው የዩቲዩብ ሰብስክራይበር ቁጥር አሁን ላይ ወደ 1.5 ሚሊዮን ደርሷል። ይህ ዝግጅት እስከተዘጋጀበትና አልበሙ በተለቀቀበት አጋጣሚ 1.5 ሚሊዮን ገደማ ሰብስክራይበር ያገኘው አሁን ላይ ግን በብዙ ግስጋሴ እየሄደ ይገኛል። ምናልባትም ይህ ግስጋሴና ሂደት የዓለም ክብረ ወሰን ተደርጎ ሊመዘገብ የሚችልበት እድል ሰፊ ስለመሆኑ የሚገልጹ ሆነ የሚናገሩ እንዲበራከቱ አድርጓል። በርካታ ሰዎች በተለያየ አንጻር የሚገኙ ስራዎቹን በተመለከተ ሐሳብ እያሰፈሩ ስለመሆናቸው ተመልክተናል። ዛሬ በመረጃ ሰዓታችን ወደ ኋላ መለስ ብለን አንዳች ጉዳይ ልናነሳ ወደናል። ይኸውም ቴዎድሮስ ካሳሁን ቴዲ አፍሮን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰተቴ በተሰኘ መጽሐፋቸው ስላነሱትና ስላጋሩት ጉዳይ ልንቃኝ ወደናል። ቴዎድሮስ ካሳሁን ቴዲ አፍሮን ብላቴናው እያሉ የገለጹበትን የመጽሐፉን ገጽ እንደሚከተለው አዘጋጅተናል። ተከታተሉን። ከዛሬ 9 እና 10 ዓመታት ገደማ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መንበረ ስልጣን ከመምጣታቸው አስቀድሞ ዲራዝ በተሰኘው የብዕር ስማቸው ሰተቴ የተሰኘ መጽሐፍን ለንባብ አብቅተው ነበረ። እርካብና መንበር ጨምሮ ይህ መጽሐፍ በብዙ መልኩ በብዙዎች ዘንድ መድረሱ ይታወቃል። ታዲያ በዚህ መጽሐፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቴዎድሮስ ካሳሁን ቴዲ አፍሮ ያሰፈሩትን ጽሑፍ ልናጋራችሁ ነው። ይህ ጽሑፍ በጠቅላይ ሚኒስትር ዶክተር አብይ አህመድ ዲራዝ በሚል በብዕር ስማቸው በ2009 ዓ.ም ሰተቴ በሚል ባሳተሙት መጽሐፍ ውስጥ የሚገኝ ነው። ቴዲ አፍሮ በሙዚቃ ዝግጅት ላይ ይላሉ ዲራዝ በኢትዮጵያውያን ሚሊኒየም ዋዜማ ላይ ቴዲ አፍሮ በጅማ ከተማ ትልቅ የሙዚቃ ኮንሰርት አቅርቦ ነበር። በወቅቱ ለጅማ እንግዳ የነበሩት በሺዎች የሚቆጠሩ አዲስ አበባዎችና የተለያዩ ክልል ሰዎች በአንድ በኩል ኮንሰርቱ ለመሳተፍ በሌላ በኩል ደግሞ ብዙ የሚወራላትን ጅማን ለመጎብኘት ከተማዋን አጨናንቀዋታል። የኮንሰርቱ ዕለት ቴዲ አፍሮ ኮንሰርቱ ከሚካሄድበት የስፖርት ማዘውተሪያ መድረክ ላይ እንደቆመ ታዳሚው ፍቅሩን በጩኸት በፉጨትና በጭብጨባ ገልጾ ጋብ እንዳለ ቴዲ በቀጥታ ወደ ሙዚቃው አልነበረም ያመራው። እንዴት ናችሁ? ጩኸት። አመሰግናለሁ። ድጋሚ ጩኸት። 77 አንድ እንጀራ ለ7 እሱም ከተገኘ ምናልባት ሌላ ጩኸት። ከናንተ ውስጥ ከድር ሰተቴን የሚያውቃለ ላፍታ ሰው ሁሉ ረጭ አለ ሲሉ ይጠቅሳሉ። ቴዲ አፍሮ በወቅቱ የተናገረውን ንግግር አንዱ ከጎኑ ወዳለው እየዞረ ከድር ሰተቴ ማን ነው እያለ ጠየቀም። የሚያውቁት በፉጨት አጅበው ያውንታ ድምጻቸውን አሰሙ። ከድር ሰተቴ ማለት ብላቴናው ንግግሩን ቀጠለም። ከድር ሰተቴ ገጣሚ ብቻ አይደለም። እኛ ግጥም ምንጽፈው በወረቀት ላይ ነው፣ እሱ ግን ራሱ ግጥም ነበር። ግጥሞቹ ከአንደበቱ ጋር የተሰፉ ናቸው። በሚፈለገው ወቅት መዝገብ ማገላበጥ ሳይጠበቅበት በየትኛውም ርዕሰ ጉዳይ ዙሪያ ቅኔ ይዘራል። ልበ ብርሃኑ አያሙሌ ማለትም ሙልጌታ ተስፋዬ የግጥም ዛር ሲወዘውዘው በቃሉ ያዘውን ወረቀት ላይ እንደሚያደርግ አውቃለሁ። ከድር ሰተቴ በየትኛውም ሁኔታ ውስጥ ስሜቱን በቅኔ የሚናገር ሰው ነው። ንግግሩም ግጥም የሆነ ምትሃተኛ የጥበብ ቀንዲል። የድምፃዊ ንግግር ጸጥ ባለው ታዳሚ ጆሮ መፍሰሱን ቀጠለ ይላሉ ዲራዝ። እሱም ከሚታወቅባቸው ግጥሞች ሁለቱም ብቻ ብዬላችሁ ላብቃም። በጭብጨባ የታጀበ ጩኸት፣ ተራሽ ተረት ሆኖ ታሪክ ተረት የበላ ሲያስመልስ ተበይ ወየሁለት፣
ጩኸት፣ ጭብጨባና ፉጨት። በነጭ ሲያሰምሩ ቀይ ያሸበሯቸው፣ ወጣት ሲረሽኑ አልቆ ጥይታቸው። ካልሆነ ወዳጅ ነው መጪ ጠላታቸው፣ ካልሆነ ወዳጅ ነው መጪ ጠላታቸው። ታላቅ ጩኸት፣ ፉጨትና ጭብጨባ ለጥቂት ደቂቃዎች ሳይቋረጡ አስተጋቡ። እኛም እንላለን ዛሬም ትናንትም ፍቅር ያሸንፋል፣ ፈጣሪ ኢትዮጵያና ሕዝቦቿን ይባርክ አሜን ሲሉ ጠቅላይ ሚኒስትሩ በብዕር ስማቸው ከ10 ዓመታት ገዳማ በፊት በጻፉት ሰተቴ በተሰኘው መጽሐፋቸው ስለ ቴዎድሮስ ካሳሁን ቴዲ አፍሮ ብላቴናው እያሉ የገለጹበትን አጋጣሚ እንድናነሳ ያደርገናል። ታዲያ ይህ አወዛጋቢና በርካቶች ሀሳብን የተቀባበሉበት የሚገኘው የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ከወጣ በኋላ በርካታ የመንግስት ሰዎች ትችትን እየሰነዘሩበትና እያቀረቡበት ይገኛሉ። ከዚህ ጋር በተገናኘ ጠቅላይ ሚኒስትሩ በተዘዋዋሪ ለዚህ የሰጡት ምላሽ ነው ተብሎ የተገመተ አንድ ንግግር በዛሬው ዕለት ታይቷል። ይኸውም የጀመርነውን የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያህል ነፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም ሲሉ ጠቅላይ ሚኒስትሩ ንግግራቸውን አድርገው ነበር። ታዲያ ይህ ንግግር በአንድም በሌላ መልኩም በተዘዋዋሪ ለቴዎድሮስ ካሳሁን ቴዲ አፍሮ አልበምና እንዲሁም ደግሞ በሙዚቃ ስራዎቹ ሊንጸባረቁ ይችላሉ ተብሎ ለተነሱ ሀሳቦች የተሰጠ ምላሽ ተደርጎ እየተቆጠረ ይገኛል። እኛም የዛሬ መረጃችን እዚህ ጋር እንቋጫለን። ዛሬ ከ8 ሰዓት ጀምሮ ለሙዚቃ ወዳጆቹ፣ ለአድናቂዎቹ፣ ለናፈቁት ሁሉ እንካችሁ በረከት ያለው 6ኛ አልበሙ እንደ ማር ጣፍጦ እንደ ወይን በዋለ ባደረ መጠን የሚጣጣም እንዲሆንለት እየተመኘን እዚህ ጋር እንቋጫለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ በአክብሮት የጠይቅና የጋበዘን የዛሬን በዚህ ቋጨን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን። በሌላ መረጃ መልሰን እንገናኛለን። ስለ ቴዲ አፍሮ ቴዎድሮስ ካሳሁን ሙዚቃውን በማጣጣም ውስጥ የተሰማችሁን ስሜትና ሀሳብ እንድታጋሩንም እንጋብዛለን።